የብዙዎቻችን በጣም ትልቁ ቻሌንጅ ታይሚንግ ነው። እግዚአብሔርን መጠበቅ በጣም ትልቁ ቻሌንጅ። መታገስ፣ መቆየት፣ መጠበቅ በጣም እልህ አስጨራሽ ነው። በጣም ብዙ ሰው አማራጭ እንዲጠቀም የሚያደርገው መጠበቅ አድክሞት ነው። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን። በጣም ብዙ ተግዳሮት፣ በጣም ብዙ ተጽዕኖ፣ በጣም ብዙ አላራምድ የሚል አላስኬድ የሚል አላሰራ የሚል ያለ በጣም እልፍ የማይቆጠር ነገር ዙሪያችን ላይ አለ። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ፣ እንዳትንገዳገዱ። እና ክርስትና ህይወት ነው እንጂ የባህሪ ለውጥ አይደለም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ታይሚንግ ግን በጣም ቁልፍ ነገር፣ ጊዜ፣ ወቅት። መንግሥተ ሰማይ በእርሻ ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮቹን ወደ እርሱ ቀርበው ጌታዊ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ሥራ ነው አላቸው። አገልጋዮቹም እንክርዳዱን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውን አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። ዘርዘሪው ዘር ሊዘራ ወጣ ብሎ የተለያየ 4 መሬት ላይ አንድ ዘር የተለያየ 4 መሬት ላይ ዘራ ብሎ እሱን ምሳሌ ይነገራል። ኢየሱስም እንዲህ ሲል አይደለም ይለው፣ እንዲህ ሲል ምሳሌ ነገራቸው። ክብር ለእግዚአብሔር ይሁን። አንድ ገበሬ ወጥቶ ስንዴ ዘራ። ስንዴው በእርሻ መሬቱ ላይ ወደቀ። ጊዜውን ጠብቆ ስንዴው መውጣት ጀመረ። ስንዴ ለመውጣት በጣም ጊዜ ይፈልጋል። ምናልባት እዚህ ውስጥ ደግሞ በጣም ገበሬዎችም ትኖራል። ግን ስንዴ የተዘራ ቀን አይበቅልም። ይወድቃል፣ ይበሰብሳል፣ ይሞታል። እንደ አዲስ ህይወት ይጀምራል። ጀርሚኔት አድርጎ እንደ አዲስ ነው የሚወጣው። ሲወጣ ግን ብቻውን አልወጣም። አጠገቡ ከእንክርዳድ ጋር አብሮ ወጣ። ደቀ መዛሙርቱ ስንዴ ሲዘራ ነበሩ። ስንዴው ደግሞ ከመሬት አሸንፎ ሲወጣም ደግሞ አይተዋል። በመሃል ላይ የሚያደርጉት ነገር ከስንዴው ጋር አብሮ የበቀለውን እንክርዳድ መቼና የት እንደተዘራ እሱን ነው የሚያደርጉት። እና ጌታችን ኢየሱስ ክርስቶስ ደግሞ እሱንም ነው አይደል የነገራቸው፣ እሱንም ገልጦ ነገራቸው። እና ስንዴውን ይሄው ሲበቅል አየነው፣ እንክርዳዱ አብሮት ወጣ። እና ጌታ ሆይ እንክርዳዱን ማን የዘራው? የነገርከን ገበሬ የእርሻው መሬት ባለቤት እርሻው ላይ መጥቶ የሚፈልገውን ስንዴን የዘራበት። የእርሻ መሬቱ ባለቤት ገበሬው ነው። ዘር በእጁ ላይ ይዟል። የሚፈልገውን የዘራው ሲበቅል ግን እሱ የዘራው ብቻ ሳይሆን ሌላም እንክርዳድ አብሮ በቅሏል። ስለዚህ የገበሬው የእርሻው ባለቤት የሚፈልገው ስላልሆነ ይሄንንማ ቶሎ ብለን እንንቀለው ሲሉት ጌታ ኢየሱስ ክርስቶስ አትንቀሉ፣ አብረው ይደጉ አላቸው። አንዳንድ ጉዳይ፣ አንዳንድ ነገር፣ አንዳንድ እንደነዚህ አይነት ነገሮች አይለዩም ቶሎ። መናፍስትን በመለየት ስጦታም አይለዩም። እጅን ጭነ ጸልየም አትለዩ። የሆነ ቀን አለ አለ ጌታ ኢየሱስ ክርስቶስ። ተዉ፣ አብሮ ይደጉና የሆነ ቀን አለ። ሰብሳቢዎች አሉ፣ ስንዴ የሚሰበስቡና እንክርዳድ ለይተው ደግሞ ነቅለው የሚጥሉ። እነሱ ሲመጡ ይለዩአቸዋል። እስከዚያ ጊዜ ድረስ አብረው ይደጉ። ጌታችን ኢየሱስ ክርስቶስ ሁለት ቁልፍ ነገር ነው የነገራቸው። አንደኛ በእናንተ መተኛት ምክንያት ጠላት እንክርዳድ ዘራ። ሁለተኛ ደግሞ የእግዚአብሔር ትዕግስት እግዚአብሔር ጊዜ ሰጥቷል፣ እድል ሰጥቷል። እስከዚያ ቀን መከሩ እስከሚሰበሰብበት ጊዜ ድረስ ተዉ። መቼ ነው መከሩ የሚሰበሰበው? ወቅት ይፈልጋል፣ ወራት ይፈልጋል። ምናልባት ደግሞ አሁን ደግሞ እንግዲህ ጌታችን ኢየሱስ ክርስቶስ የሚሰበሰብበት ወቅት ያለው ደግሞ ዳግም የሚመለስበትና እኛና ሌላው የሚለይበትን ቀን ነው ጌታ ኢየሱስ ክርስቶስ የተናገረው። ስንዴና እንክርዳዱ የሚለዩበትን ቀን የተናገረው። እና ክርስትና ህይወት ነው እንጂ የባህሪ ለውጥ አይደለም። የባህሪ ለውጥ ከህይወት የሚመጣ ሲሆን ነው ጥሩ እንጂ በጣም ጥሩና መልካም ሰዎችን የምናፈራበት ቤት አይደለም። ከህይወት ነው የሚጀምረው። እንክርዳዱ ስንዴ መስሎ ሊያድግ ይችላል። ስንዴ መሰለ ግን እንክርዳድ
ስንዴ ካልሆነ ይነቀላል። የለፋውን ነው የሚፈልገው። ስለዚህ በስንዴው መካከል አብሮ በቀለ ሲል ተው፣ አብሮ ይደግ ተው። በጣም ከባድ ቃል ናት ጌታ ኢየሱስ የተናገረው። ቶሎ ንቀሉት ቢላቸው ጥሩ ነበር፣ ግን ጌታችን እንደዚህ ያለ እንክርዳዱን ልትነቅሉ ስትሉ ስንዴውን አብራችሁ ትነቅሉታላችሁ። እንክርዳዱ እያለ ስንዴው መኖር ይችላል። እንክርዳዱ እያለ ስንዴው ማደግ ይችላል። በእንክርዳድ መካከል ስንዴውን በህይወት ማኖር የሚችል አቅም ስንዴ ውስጥ አለ። የእንክርዳዱ መኖር ጌታ ወይ ስንዴውን እንዳያደርገው አትስጋ። ስንዴው ላይ ያፈሰስኩት ህይወት በምንም ነገር መካከል ሊያኖረው ይችላል። ይደግ። ጌታ የተመሰገነ ይሁን። በጣም ብዙ ተግዳሮት፣ በጣም ብዙ ተጽዕኖ፣ በጣም ብዙ አላራምድ የሚል አላስኬድ የሚል አላሰራ የሚል ያለ በጣም እልፍ የማይቆጠር ነገር ዙሪያችን ላይ አለ። ምንም ጥርጥር የለውም። ከውስጥም ከውጭም በውስጣችን የተሸከምነው የተቀበልነው የተካፈልነው ህይወት በዚህ ሁሉ አመጽ መካከል በህይወት ሊያኖረን ይችላል። በዚህ ሁሉ ክፋት መካከል አጋንንቱ፣ ክፉ ሰዎች፣ የተሸከምነው ስጋ፣ የሚታሰብ ሐሳብ፣ የትኛውም ነገር ተደራጅቶ በላያችን ላይ ያለው ነገር ለማድረቅ ቢታገልም ጌታችን ኢየሱስ ክርስቶስ ከአንደበቱ አውጥቶ የተናገረው ቃል ነው። እንክርዳዱን እንንቀለው። ለምንድን ነው እንክርዳዱን እንንቀለው ያሉት? ስለማያምር አይደለም። ስንዴውን እንዳይጎዳው ሲሉት ችግር የለውም። እስከዚያ ቀን ድረስ የሚኖርበት አቅም አለው ስንዴው። ትልቁ ፈተና ለስንዴው ምንድን ነው? ታይሚንግ፣ የእግዚአብሔርን ትዕግስት ጠብቆ እስከ መጨረሻ መሄድ። የስንዴ ጸሎት ምንድን ነው? እግዚአብሔር ይሄን እንክርዳድ እስከመቼ ነው የምታኖረው? ነው የስንዴ ጸሎት። እግዚአብሔር ደግሞ ለስንዴው የሚሰጣት መልስ አንድ ቀን ሰብሳቢዎች ይመጣሉ፣ እስከዛስ ታገስ። የተለፋብን የብዙዎቻችን በጣም ትልቁ ቻሌንጅ ታይሚንግ ነው። እግዚአብሔርን መጠበቅ ነው በጣም ትልቁ ቻሌንጅ። መታገስ፣ መቆየት፣ መጠበቅ በጣም እልህ አስጨራሽ ነው። በጣም ብዙ ሰው አማራጭ እንዲጠቀም የሚያደርገው መጠበቅ አድክሞት ነው። ጌታ ደግሞ እንደዚህ ያለ የተወሰነ ቀን አለ። ሰብሳቢ የሚመጣበት የተወሰነ ቀን አለ። እስከዛ ቀን ድረስ ማደግ ነው። ስንዴ ኮምፕሌን እንዳያረግ በእንክርዳድ መካከል ሊያኖረው የሚችል ህይወት ሰጥቼዋለሁ። ኮምፕሌን ማድረግ አይቻልም። የተሰጠን ህይወት ጠብቀ መኖር ነው። አሜን ነው። መጽናት ነው። ጸንተን መኖር ነው። መጸለይ ነው። እየጸለይን እየጾምን መኖር ነው። ቅዱስ ቃሉን ማጥናት ነው። እያጠናን ህይወታችንን ጠብቀን መቀጠል። ስንዴ ሌላ እድል ፈንታ የላት። ይሄንን እያደረገች ማደግ ነው። እስከ መቼ? እስከ ተወሰነው ቀን ድረስ። ያንን ቀን የወሰነው ስንዴው አይደለም፣ ገበሬው ቀኑን ያውቀዋል፣ ወቅቱን ያውቀዋል፣ ጊዜውን ያውቀዋል። የመሰብሰቢያ ወቅት ያለው የሚያድገው ስንዴ ጋር አይደለም። ያይና ገበሬው አሁን ነው ጊዜው፣ ቀኑ አሁን ነው፣ አሁን ይለይልኝ። እስከዛ ድረስስ ስንዴ በተሰጣት ህይወት መብሰል፣ የሚጠበቀውን ነገር በሙሉ ለስንዴ ያቀብላል። ከስር የሚያስፈልገውን ነገር በሙሉ ይሰጠዋል። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ፣ እንዳትንገዳገዱ። ዓለም የመጨረሻ አለኝ የምትለውን መሳሪያውን እያወጣች ነው አይደል? ቸርችን በተቻላት መጠን ዓለማውን ያላትን መሳሪያ በሙሉ አውጥታ ማክሲመም ነው አሁን እየተጠቀመች ያለችው፣ ማብቂያው ስለደረሰ። ስንዴው ፌል አያረግም። እስከ መጨረሻ ጸንታችሁ ሂዱ። የተቀበልነው ህይወት የሚሞት አይደለም፣ እስከ መጨረሻ የሚኖር ነው። ለዘላለም የሚኖር ህይወት ተቀብለናል። እንዳትንገዳገዱ። ትንሽ ነው የቀረን መሄዳችን። ሰብሳቢዎቹ በጣም ተዘጋጅተዋል። እኛን ላለመጉዳት ሲሰበስቡ ላለመቀንጠስ በጣም ተዘጋጅተዋል። ስንዴውን በጥንቃቄ ሰብስቡልኝ። ነዋሪ ነው ስንዴ፣ ከዚህ በኋላ ይፈለጋል። እንክርዳዱን ደግሞ እየነቀላችሁ ወደ እሳት ጣሉት። ስንዴዎች ሆይ እስከ መጨረሻ ጽኑ፣ ኮንሲስተንት ጽኑ፣ ጨርሱ። መተናል፣ ረጅም መንገድ እንጨርስ። አሜን ነው። ታይሚንግ፣ ጊዜ፣ በእግዚአብሔር የተወሰነ ጊዜ አለ። ዛሬ ሊሆን ይችላል በይዘው ኢየሱስ ቢመጣ፣ ቤት ገብተን ተኝተን ሌሊት ኢየሱስ ቢመጣ፣ የመሰብሰቢያው ቀን ቢሆን፣ አንዳንዶች ጌታ ልቀበል ብለው ነገ ቢመጡ ሄዱ እኮ። ዛሬም ፕሮግራም ሳንጨርስ ቢመጣ ነገ ሰዎች ድንገት ፕሮግራም ይኖር ይሆን ብለው ሲመጡ ልብሳችንን ብቻ ሲሉት ሄደው ነው።
እንክርዳድና ስንዴው ይለያል። በጣም ሲሪየስ ነገር ነው ኢየሱስ ያወራው። አይገርማችሁም? አሁን እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ምናምን ስለ እርሻ ያወራ መስሏቸው ሊሆን ይችላል፣ ገና መንፈስ ቅዱስ ስላልተሞሉ። ስለ ላስት ዴይስ ስለ መጨረሻ ቀናቶች እያወራ እንደሆነ ላይረዱት ይችላሉ። የስንዴው ህይወት የነሱ ህይወት እንደሆነ ላይረዱት ይችላሉ። እርሻው የእግዚአብሔር መንግስት እንደሆነ ላይረዱት ይችላሉ። ገበሬው አብ እንደሆነ የተዘራባቸው ነገር እግዚአብሔር ቃል እንደሆነ ላይረዱት ይችላሉ። ኖርማል በሚገባን መንገድ ምን እያወራ ነው? ጌታ ኢየሱስ ክርስቶስ አሁን ስለ ስንዴ፣ ስለ እርሻ፣ ስለ መሬት ገዶት ነው። ይህንን የሚያክል ምሳሌ ባለችው በጣም ጥቂት ጊዜ ለዚህ አይነት ምሳሌ ጊዜ የሚሰጠው በጣም ትንሽ እኮ ናት የነበረችው ጊዜ 3 ዓመት ተኩል ብቻ ነች። ከሷ ጊዜ ላይ ቆርጦ ይህን ምሳሌ ሲሰጥ እያወራ ያለው ስለ ዘላለም ነው። የዘላለም ህይወትና የዘላለም ፍርድን እኮ እያወራ ነው። ታይሚንግ ግን በጣም ቁልፍ ነገር፣ ጊዜ፣ ወቅት እግዚአብሔር እስከወሰነው ጊዜ በጥንቃቄ ማደግ አለበት። በጥንቃቄ ማደግ አለበት። በጀመራችሁበት ስፒድ ሂዱ። በጀመራችሁበት ስፒድ ጸሎት የሆነ ሰሞን በጣም ተጋግለን ነደን የምንቀጥለው ብቻ አይደለም። እስከ መጨረሻ ሂዱ። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን። በጣም በእግዚአብሔር ቃል ላይ ስትጀምሩ በርትታችሁ ነበር። አሁንስ አብዙ፣ ይባስ፣ ይጨምር። ህብረት ከወንድሞች ጋር ከእህቶች ጋር ህብረት ማድረግ ጨምሩ፣ ይብዛ። እስከ መቼ? ጌታ እስከወሰነው ቀን። የሆነ ቀን ተወስኗል። እስከዛ ቀን ድረስ ውስጣችሁ ያለውን ነገር ጠብቃችሁ፣ አጠገባችሁ ያሉ ነገሮችን በሙሉ አስተካክላችሁ ፕሮቴክት አድርጋችሁ ጨርሱ። ታይሚንግ። አንዳንድ ሰው መሬት ላይ እንኳን ለሚጠብቀው ነገር በጣም ዋጋ ይከፍላል። በጣም ዋጋ ይከፍላል። መሬት ላይ እንኳን ለሚጠብቀው ነገር እቺ ነገር ልትሆን ነው መሰለኝ ብሎ ብዙ ነገር ይተዋል። ያቺን ነገር ብቻ ፎከስድ ሆኖ በጣም በትጋት ይከታተላታል። ዘላለም ነው እየነገርኳቸው ያለሁት፣ ኢተርኒቲ ነው። ጌታ ኢየሱስ ክርስቶስ ስለመመለሱና ስለመሄዳችን መቼ ሊሆን ይችላል? ድንገት ነው የሚሆነው። በገበሬው እጅ ነው ያለው ጊዜው። ታይምን ሚስ ማድረግ ማለት ላይፍን ሚስ ማድረግ ማለት ነው። ብዙ ጊዜ አንድ ሰው ይጠብቅና ልክ ነገሯ የምትሆንበት ሰዓት ላይ ፍርስትሬት አድርጎ ዞር ሲል ጌታ ይመጣል። ቀድመን ነው የምንሄደው። ከልካይ የተባለችው ቤተክርስቲያን እኮ ናት። መንፈስ ቅዱስ እኛ ውስጥ ስላለ መንፈስ ቅዱስ ይዞን ይሄዳል። እኛና መንፈስ ቅዱስ አብረን እንሄዳለን። ኢየሱስ ደመና ድረስ ነው፣ አብ በሰማይ ይጠብቀናል። ክብር ለኢየሱስ ይሁን። ለምን? አሁን ቀን አይደል እንዴ? አሁን ጊዜ አይደል? አሁን ሰዓቱ አይደል እንዴ? ሳይዘጋ ቶሎ መወሰን ነው። ሳይዘጋ ቶሎ ወስኖ። ክብር ለኢየሱስ ይሁን። ዝግ አይደለም፣ አሁን ክፍት ነው። ሳይዘጋ ቶሎ ወስኖ። ታይሚንግ በጣም ክሪቲካል ነገር ነው። በጣም ጊዜ ማወቅ። በጣም ጥበበኛ ምንድነው የሚያደርገው? ጊዜው ነው የሚጠቀመው። እንደ እግዚአብሔር ጊዜ የሰጠ አምላክ የለም። ይሄው ጊዜ ሰጠ። እስከ መቼ? እስክመጣ። ያንን ካለ እስከ ዛሬ 2000 ዓመት። በጣም ሰፊው ዲስፔንሴሽን ይሄኛው ነው። ባይዘው ኢየሱስ የተናገረው እግዚአብሔር የሰጠው ጊዜ በለው። ይቅርታ በለኝ አትበሉ። አንዳንድ ሰው ደውሎ ይቅር በለኝ እንደዚህ እሱ ከመጀመሪያው በደል አይተናነስም። በጣም ብዙ ጊዜ ተጎድታችሁ ሊሆን ይችላል። ዛሬ ትታችሁት ዘግታችሁት እደሩ። ጊዜው ዛሬ ሊሆን ይችላል የሚዘጋበት። በጣም መልካም ይሁንላችሁ፣ በእውነት ይሳካላችሁ፣ ይቃናላችሁ። ደግሞ ይሳካላችኋል፣ ይቃናላችኋል። ምንም ጥርጥር የለም። እግዚአብሔር በእናንተ ሆኖ እዚህ ምድር ላይ መንግስቱ በእናንተ እንደምትገዛ አምናለሁ። ግን ይሄ አይደለም መጨረሻችን። ይሄ መንገድ ነው፣ ዘላለም ነው የሚታየን። ክብራችን ከፊት ነው። በሰው ቃል የማይብራራ የሰው ዓይን ያላየው ክብር ከፊት አለ። የጊዜ ጉዳይ ነው ብዬ ታግሼ አልፋለሁ። እግዚአብሔር የታገሰው ነገር ላይ ታግሼ አልፋለሁ። እንዳታበላሹ፣ እንክርዳድ ለመነቅነቅ ብላችሁ ስንዴ እንዳነቁ። ክብር ለኢየሱስ ይሁን። ከእግዚአብሔር በላይ ጥበበኛ እንዳትሆኑ ማለት ነው። እሱ የወሰነው ቀን ስላለ በዛ ቀን። እናንተ ግን ጊዜያችሁን ተጠቀሙ፣ እድገታችሁን ቀጥሉ። ጊዜያችሁን ግን ተጠቀሙ። መጸለይ ያለባችሁ ጸልዩ፣ ማንበብ አለባችሁ አንብቡ፣ ህብረት ማድረግ አለባችሁ አድርጉ፣ ማገልገል አለባችሁ አገልግሉ። ሌላ ነገር ላይ በጣም ደክማችሁ አገልግሎት ላይ በጣም
ጊዜ አለ እንዳትሉ። ሌላ ነገር ላይ በጣም ታይቶናችሁ አገልግሎት አይ ጊዜ አለ ይደርሳል እንዳትሉ አይደርስ። ይሄኛው ነው እንደውም የማይደርሰው፣ ሌላው ነገር እንደውም ይደርሳል። ሌላው ሰው ሲለፋ የኖረው ነው፣ እናንተ ናችሁ የቀጠላችሁ፣ እናንተ የምትለፉበት ነው። በጣም በትጋት ስራችሁን ስሩ። ስራችሁ ላይ እንዳሰሙ አገልግሎት ጌታን ማገልገል ላይ ግን ከምንም ነገር በፊት ቅድሚያ ስጡ። ክብር ለኢየሱስ ይሁን። ወዳችኋለሁ። ጊዜያችሁን ተጠቀሙ። ስንዴነታችሁን ጠብቃችሁ እደጉ። የሰማኑን በልባችን ያቆያል። ሕይወት ቃል ያሰማል።